ጤና ይስጥልኝ ዩቲዩብ ሰላም ናችሁ ወይ? ዛሬ ስለ ሞተር ሳይክል ጊሪ ስለ ሞተር ሳይክል ስነዳ ስለማደርገው ልብስ አልባሳት ምናምን አወራለሁ ማለት ነው። ኦኬ መጀመሪያ ይሄ ኤጂቪ ሌዘር ጃኬቴ ነው። ሙሉ ለሙሉ ሌዘር ነው። 100% ሌዘር ማለት ነው። እና ሞተር ሳይክል ነጂዎችን ብጠይቁ ማለት ነው ስፖርት ባይክ የሚነዱ ከወደቃችሁ ፕሮቴክት ለማድረግ ጥሩ የሆነ ጃኬት ከተባለ ሌዘር ጃኬት ነው ዘ ቤስት ማለት ነው። ስትፋፋቁ ያው ከመሬቱን ስትመቱትና ስትፋቁ ምናምን ሌዘሩ በደንብ ፕሮቴክት ያደርጋልና ይሄ ሌዘር ጃኬቴ ነው ማለት ነው። ምን እንትን አለው? ሁለት አንድ ነው አንድ ዚፕ ምናምን አንድ ፖኬት እዚህ ጋር በጣም ጠንካራ ሲኢ አርመር ነው የሚባለው እና ትከሻችሁን ፕሮቴክት የሚያደርግ ሁለቱም ሳይድ ላይ አርመር አለ። አርመር ብቻ በጣም ጠንካራ ማቴሪያል ነው እዚህ ውስጥ ያለው ትከሻችሁን ፕሮቴክት ለማድረግ ማለት ነው ከወደቃችሁ። እዚህ ጋር ምንድን ነው እዚህ የሚባለው? ኤልቦ ኦኬ፣ እሱ ቃሉ ጠፍቶብኛል አሁን። ኤልቦዋችሁንና እጃችሁን ማለት ነው። እዚህ ጋር ራሱ በጣም ጠንካራ የሆነ ሲኢ አርመር አለ እና ሁለቱም እጆች ላይ ያለው ማለት ነው። ይሄን ይመስላል ነው ባጭሩ። በጣም ጠንካራ አርመር ነው እና ስትወድቁ ፕሮቴክት የሚያደርጋችሁ ማለት ነው። እና ትከሻና እጅ ላይ ነው ያለው ይሄ ጃኬት ፕሮቴክሽኑ ማለት ነው። ይሄን ይመስላል። ከውስጥ ለብርድ ለምናምን ይሄ ሪሙቭ የምታደርጉት አለ እና በሙቀት ጊዜ ይሄንን ታውጡታላችሁ እና ውስጥ በጣም ቀጭን ነው ማለት ነው። ይሄ ዚፕ እዚህ ጋር የምታዩት ዚፕ ከሱሪ ጋር ዚፕ ያለው ልክ እንደዚህ ኤጂቪ ሱሪዎች አሉና ለሞተር ሳይክሎች ከሱ ጋር አታች ለማድረግ ማለት ነው። እና ይሄን ይመስላል። ይሄ ሌዘር ጃኬት ነው እና ሌዘር ጃኬት ዘ ቤስት ነው ለፕሮቴክሽን ማለት ነው። ኔክስት ጃኬቴ ኮርቴክ ጂኤክስ ኤር ነው ስሙ። ይሄ ጃኬት ቴክስታይል ጃኬት ነው። ሁለት አይነት የሞተር ሳይክል ጃኬቶች አሉ፣ ሌዘር ጃኬቶች እና ቴክስታይል ጃኬቶች። ቴክስታይል ጃኬቶች እንደምትገምቱት በጨርቅ ነው የተሰሩት፣ በፋብሪክ ማለት ነው። ለፕሮቴክሽን ልክ እንደ ሌዘር ባይሆኑ ቴክስታይሎች የሚመረጡት ስፔሻሊ በሙቀት ዌዘር የምትነዱ ከሆነ አየር በጣም አይሞቅም። ይሄን ካደረጋችሁ አሁን ይሄን ጃኬቴን ብታዩት ቀዳዶች ያሉትና አየር ያስገባል ማለት ነው በደንብ። ግን እንደዛም ሆኖ አየርም ቢያስገባ ዋተር ፕሩፍ ነው የኔ ጃኬት ማለት ነው። ኦኬ ይሄን ይመስላል። በጣም ብዙ ፖኬቶች አሉት ለእቃ ምናምን። ይሄ ነው አብዛኛው ጊዜ ማድረገው። በጣም ኤቭሪቲንግ አለው። ይሄን የምታዩት በቀዝቃዛ ዌዘር የምትጨምሩት ነው። ዚፕ አድርጋችሁ ትጨምሩታላችሁ። እጀቶች ውስጥ ምናምን ኤቭሪቲንግ ይገባልና ኢንሱሌሽን ማለት ነው። ለሙቀት ጊዜ ለቀዝቃዛ ጊዜ ቅርታ ለሙቀት ጊዜ ይሄንን ሪሙቭ ታደርጉታላችሁ እና ጃኬቱ ብቻውን በጣም ቀላል በጣም ላይት ጃኬት ነው እና አየር በደንብ ይገባል በቀዳዳዎቹ እንደነገርኳችሁ ማለት ነው። ስለዚህ ኮርቴክ ጂኤክስ ኤር ማለት ነው። ስለ ፕሮቴክሽን ስናወራ ስትወድቁ እንዴት ፕሮቴክት ያደርጋችኋል? ልክ እንደ ሌዘሩ ይሄም በጣም ጠንካራ ሲኢ አርመር አለው። ይሄ ጃኬት በጣም የጸዳኝ እንደገዛው ያደረኩት ቴክስታይል እና ሌዘር ጃኬቶች ነው ያሉት ብያቸዋለሁ፣ ሁለት አይነት ጃኬቶች እና ይሄ ግን ሌዘር ኮምፖነንቶች አሉት። አሁን እዚህ ጋር ትከሻችሁን ፕሮቴክት የሚያደርገው ፓርት ይሄ ሌዘር ነው፣ 100% ሌዘር እና እሱ ውስጥ ደግሞ በጣም ጠንካራ ሲኢ አርመር አለው ልክ እንደዚህ ማለት ነው። ከወደቃችሁ ፕሮቴክት የሚያደርጋችሁ ማለት ነው፣ ሁለቱም ትከሻዎች ማለት ነው። እና እጀታዎቹ ላይ
ቃሉ ጠፋብኝ፣ ግን እዚህ ኤልቦዋችሁና እዚህ እጀታችሁ ጋር እዚህ አካባቢ ማለት ነው። እና ምንድን ቁርጭምጭሚት ነበረ። ኤኒዌይ ኤልቦና እጃችሁን፣ ይሄም ሌዘር ነው 100%። እና ሲኢ አርመር አለው ውስጥ እና በደንብ ፕሮቴክት ያደርጋል ማለት ነው። ኮርቴክ ጂኤክስኤር። እና ከዚህ የሚለየው ከሌዘር የሚለየው ምንድን ነው? ከጀርባው ይህ የምታዩት የጀርባ ፕሮቴክተር ማለት ነው። ያ ከወደቃችሁ ጀርባችሁ አብዛኛውን ጊዜ ይመታልና ይሄ ሌዘር ነው እና ጠንካራ ፎም ነው እና አትሊስት ሾኩን አብዞርብ የማድረግ ብቃት አለው ማለት ነው። እንዳለ ስፓይናል ኮርዳችሁን በደንብ ፕሮቴክት ያደርጋል ማለት ነው። ሌላ የምወደው ነገር አላል ትከሻ፣ እጅ፣ ጀርባ ፕሮቴክት ያደርጋል። አት ዘ ሴም ታይም ደግሞ ማታ ማታ ስትነዱ ይሄ በጣም ሀይሊ ሪፍሌክት የሚያደርግ ነው ነጭ እና የመኪኖች መብራት ሲመታችሁ በደንብ ሪፍሌክት ያደርጋል ማለት ነው እዚህ ጋር እና እነዚህ ራሱ ሪፍሌክት ያደርጋሉ ሾልደራችሁ ላይ ማለት ነው። እና ለቪዚቢሊቲ ለመታየት በጣም ተመራጭ ነው ማለት ነው። እና ይሄ ጃኬት በጣም ተመራጭ ነው፣ በጣም ወደዋለሁ። ይሄኛው ሌዘሬ የኋላ ፕሮቴክተር በጣም ቀጭን ነው ያለው፣ ላይታያችሁ ይችላል፣ ግን በጣም ቀጭን ፕሮቴክተር ነው ያለው። ግን ይሄም የጀርባ ፕሮቴክተር አለው፣ አስፈላጊ ነው። ኦኬ፣ ሶስተኛው ጃኬቴ ይሄ ዋናው ሞተር ሳይክል፣ ቀይ ሞተር ሳይክል ከገዛው በኋላ አይደል ፋሽን ነገር ለመጠበቅ ቀይ ገዛው። ይሄም በጣም በጣም ወደው ነው አብዛኛውን ጊዜ ማደርገው። አይካን ታይማክስ ነው ስሙ። ኦኬ፣ ኬት ልጀምር። ይሄ በጣም ላይት ዌይት ነው። ሁለቱ በጣም ከባዶች ናቸው። ከዚህ ጋር ሲወዳደሩ በጣም ላይት ዌይት ነው። ግን እነዚህ በጣም ጠንካራ አርመር እንዳላቸው ሁሉ ይሄ የለውም ማለት ነው። ይሄ ያለው ምንድን ነው? ፎሞች ናቸው። ስፖንጅ እንደማለት ነው ማለት ነው። ስለዚህ በጣም ኃይለኛ ብትወድቁ ማለት ነው፣ ልክ እንደነዚህ ፕሮቴክት ባያደርጋችሁም አትሊስት መሬቱ ሲመታችሁ ሾኩን አብዞርብ ያደርጋል። ስለዚህ እዚህ ፎም፣ የትከሻ ፎም አለ፣ አንድ ፎም አገን እዚህ ጋር የኤልቦ እና የእጅ ፎም በደንብ ስፖንጅ አለ፣ በደንብ ሾክ አብዞርብ እንዲያደርግ። እጀታ ፎም አስፋልት ቴክኖሎጂ። አይከን ታይማክስ ነው። ታይማክስ የተባለው እዚህ ጋር እጃችሁ አካባቢ ታይቴኒየም ወይም እኛ ሀበሾች እንደምንለው ቲታኒየም whatever ብቻ ፕሮናንሴሽኑ ታይቴኒየም ሜታል አለ እዚህ። አገን ብዙ ፕሮቴክት አያደርግም፣ ግን አትሊስት እዚህ እጃችሁ አካባቢ በጣም ጠንካራ ሜታል አለ እዚህ እና እዚህ በጀርባው ሳይድ እዚህ ጋም ታይቴኒየም ጠንካራ ብረት አለ፣ ታይቴኒየም ሜታል እና ይሄ የጀርባ ፕሮቴክተሩ ነው እና ስፖንጅ ነው። ስፖንጅ ማለት ነው። ስትመቱ ሾኩን አብዞርብ የማድረግ ብቃት አለው ማለት ነው። አትሊስት ቲሸርት እና ጸጥሎ ጃኬት ከምታደርጉ ይሄ አትሊስት ትንሽ ፕሮቴክሽን ይሰጣል ማለት ነው። ሶ አይከን ታይማክስ፣ ኮርቴክ ጂኤክስኤር እና ኤጂቢ ሌዘር ጃኬት ማለት ነው። እነዚህ ሁለት ጃኬቶች ያሉኝ ሶስት ጃኬቶች ያሉኝ ናቸው ማለት ነው። ይህን ይመስላል። ቁልፍ ፖኬቶች ሞልተውታል። እነዚህ እንትኖች ሳይሆን ኪሶች ሳይሆኑ አየር መግቢያዎች ናቸው። ትከፍቱታላችሁ እና ስትነዱ አየር በዚህ ይገባና ያቀዘቅዛችኋል ማለት ነው። አሁን ቀዝቃዛ ስለሆነ ያለውበት ቦታ የቀዝቃዛ ሲዝን ስለሆነ ኢንሱሌሽን አለው። ግን ሙቅ ሲሆን ይህንን ሪሙቭ ታደርጉታላችሁ እና ትነዳላችሁ ማለት። በጣም ቀጭን ነው፣ አየር በደንብ ይገባል ማለት ነው። ይህን ሌላ በጣም ተመራጭ የማደርገው እነዚህ ከሱሪያችሁ ከጂንስ አላደል ቀበቶ መያዣ ሉፖች ያሏል፣ እሱ ውስጥ ከታችሁ ከጂንሳችሁ ጋር ማያያዝ ትችላላችሁ ማለት ነው። የወደቃችሁ ጊዜ ይሄኛው
ተለያይቶ ከልብሳችሁ ተለያይቶ እንዳይወጣ በደንብ ፕሮቴክት እንዲያደርጋችሁ ማለት ነው። ኦኬ ጃኬቶች ይሄን ይመስላሉ። ኦኬ ሌላ ሳልናገር የረሳሁት ነገር እቺ ያለችኝ አይካን ፊልድ ቬስት ነው። ኦኬ አይካን ፊልድ አርመር ነው የሚባለው፣ ፊልድ ቬስት ሳይሆን ፊልድ አርመር። እና ይህንን የምጠቀምበት በጣም የሚሞቅ ጊዜ ማለት ነው። እኔ ያለሁበት ቦታ በጣም ይሞቃል አንዳንዴ በጣም። እና የዛኔ ጃኬት ከማደርግ ይህን ጸጥ ብዬ አደርገዋለሁ። ከወደቃችሁ አይቀር ፓራላይዝድ መሆን አትፈልጉም እና በጣም ፕሮቴክት ማድረግ ያለባችሁን ምንም ነገር እንኳን ባይኖራችሁ አትሊስት ስፓይናል ኮርዳችሁን፣ ጀርባችሁን፣ ወገባችሁን ፕሮቴክት የሚያደርግ ነገር ያስፈልጋል እና አትሊስት እሱን ፕሮቴክት የምታደርግ ትንሽ ቬስት ናት ማለት ናት እቺ አይካን ፊልድ አርመር ማለት ነው። የኋላ ጀርባችሁን ፕሮቴክት ያደርጋል። አት ሴም ታይም ደግሞ እዚህ ቼስታችሁን በጣም ጠንካራ ፕላስቲክ ነው ያለው እዚህ ቼስታችሁን ፕሮቴክት ያደርጋል ማለት ነው። እቺ ጩጬ አይካን ፊልድ አርመር ነው። በጣም ጠንካራ ግን አት ሴም ታይም ከስፓይናል ኮርዳችሁ ጋር የሚታጠፍ አላል ሙሉ ለሙሉ በጣም ሪጂድ በጣም ጠንካራ ያልሆነ ግን ፍሌክሲብል የሆነ ጠንካራ አርመር የኋላ አርመር እና የቼስት አርመር ያለው ትንሽ ቬስት ነው ማለት ነው። በጣም ሲሞቅ ይሄን ብቻ ማድረግ ትችላላችሁ፣ ወይ ደግሞ በጣም ጥሩ ፕሮቴክሽን ከፈለጋችሁ ይሄንን ከጃኬት ስር አድርጋችሁ መንቀሳቀስ ትችላላችሁ ማለት ነው። ይሄ አንድ የረሳኋት ናት አይካን ፊልድ አርመር ማለት ነው።